መድፈኞች ይሄ ጨዋታ የሶስት ነጥብ ብቻ ጨዋታ አይደለም። ይሄ ጨዋታ ማለት ይሄ ጨዋታ የሶስት ነጥብ ጨዋታ ብቻ ነው ብለህ የምታስብ ከሆነ ተሳስተሃል። ለኔ ግን አይደለም። ምን ዛሬ ይለያል ያልከኝ ምን አልክ? ዛሬ እኮ ወይ ሞት ወይ ሽረት ነው። አርሰናል 3 አማራጭ አለ። ዛሬ ማታ 5 ሰዓት ላይ ከአስቶን ቪላ ጋር እንጫወታለን ማለት ነው። በዚህ ሲዝን ምን አይነት ቲም እንዳለን የምንመለከትበት ጨዋታ ነው ዛሬ የምንመለከተው ማለት ነው። ይኸውልህ አንተ የአርሰናል ደጋፊ ነህ። በታላቁ የክለቦች ውድድር ሻምፒየንስ ሊግ ላይ የነገሰውን ክለብ ገንድሰኸዋል፣ ገንድሰህ ጥለኸዋል ነው የምልህ። እኔ ብቻ ነኝ 5 ሰዓት አልደርስ ያለኝ ማን? ዛሬ ምሽት በእርግጠኝነት ማለት ነው የሚገርም ጣፋጭ በቀል የሆነ ጥም ነገር በቃ እጅግ በጣም እያንገበገበኝ ነው። ምን እንደሆነ ብቻ ሊገባኝ አልቻለም። በቀል ያረገዘ ፍልሚያ፣ ምርጥ ፍጥጫ፣ ምርጥ ጨዋታ ዛሬ በእንግሊዝ ፕሪሚየር ሊግ 19ኛ ሳምንት ጨዋታ ምሽት 5 ሰዓት ላይ ኤምሬትስ ላይ አርሰናል አስቶን ቪላን የሚያስተናግድበት ጨዋታ ይጠበቃል። አልፈራውም የሚል አርሰናል ደጋፊ ካለ በዚህ ሰዓት በቃ አለ አይደል ራሱን ለማጽናናት ነው እንጂ የሚያስፈራ ጨዋታ ነው። እንኳን አንተ ደጋፊው አይደለም ተጫዋቾቹም አሰልጣኙም በዚህ ጨዋታ ሊፈራሉ። ቪላ ከዓመት ዓመት የዋንጫ መሰናክል እየሆነባቸው ነው። ባለፈው እሺ የመድፈኛው ቤተሰብ ነገ የሞት ሽረት ትግል እናደርጋለን ከአስቶን ቪላ ጋር እና 19 ቡድኖች ያው አንድ ቡድን 19 ሰው ምናምን 19 ቡድን የሚደግፍ አንድ ቡድን ተመሳሳይ ሰዓት ከኛ ጋር የሚጫወተው ግን የት ሊደርስ የኛን ጨዋታ ነው የሚታየው። ዓለም የኛን ጨዋታ ቁጭ ብሎ ነው የሚያየው። እንዴ ማክሰኞ ደረሰ እንዴ? ዛሬ ነው እንዴ የምንጫወተው? ጊዜው እንዴት ነው የሚሮጠው እንዴ? ትናንትና ሰኞ አልነበር እንዴ? እንዴት ነው የሚሮጠው ቀኑ? እዚህ ጨዋታ ወሳኙ ነገር ምን መሰላችሁ? አሁን ሞመንተምን ማስቀጠል ነው። አሁን 3 ተከታታይ ፕሪሚየር ሊግ ድል አለን። እሱን አስቀጥለን ወደ 4 ማንሳደግ መቻል አለብን። የዛሬው ቋጥሮ ይቅርብን ጀማው፣ ይቅርብን። የምሪ ነው። አስቶን ቪላ ያለፉትን 11 ተከታታይ ጨዋታዎች ረምረሞን ያሸነፈው የመጣውን ቡድን በሙሉ ማለት ነው። ዛሬ ግን ይሸነፋል። ዛሬ ኢሚሬትስ ላይ አስቶን ቪላ ድባቅ ይመታል። ይኸው ስማ እና አንቋጥሩ በቃ አትርከሙ ብዬ ካሁኑ ልነግራችሁ ነው። በኋላ ዞላ እየነገረን ቋጥረን እንቅልፋችን አጣ እንዳትሉ አትቋጥሩ። እኔም አልቋጥርም። ያለን የቋጥሮ ፖቴንሻል አቅም በሙሉ ለማንቸስተር ዩናይትድ ጨዋታ እንጠቀምና እኛ የማንቸስተር ጨዋታ እናይደን አርሰናል ኢግኖር አድርገን እንተዋቸው። ይህ ጨዋታ ያሸንፋሉ። እመኑኝ ያሸንፋሉ። እንዳትደክሙ በኋላ አልሰማንም እንዳትሉኝ። ይኸው ከእንቅልፌ ሳልነሳ ነው በደንብ ሳልነሳ እንዲህ ብዬ ነው ነገርኳችሁ ማለት ነው። ባበጥ አይን ማምን ነገርኳችሁ። መድፈኞች ይሄ ጨዋታ የሶስት ነጥብ ብቻ ጨዋታ አይደለም። ይሄ ጨዋታ የሶስት ነጥብ ጨዋታ ብቻ ነው ብለህ የምታስብ ከሆነ ተሳስተሃል። ለኔ ግን አይደለም። ለኔ ዱ ኦር ዳይ ነው። ኑር ወይ ሙት ነው። እስከዛሬ አርቴታን እረዳለሁ አይደለ? ከሁሉም ቀድሞ አርቴታን የምረዳ ሰው እኔ ነኝ። በዚህ ጨዋታ ግን ምንም አይነት አንደርስታንዲንግ አልፈልግም። እኔ አርቴታ ምንም አይነት አንደርስታንድ አድርገኝ እንድለኝ አልፈልግም። ምንም አይነት ነገር አልፈልግም። መለጠፍ ብቻ በቃ ሌላ ሐሳብ አልፈልግም። ሌላ ምንም አልፈልግም። ይሄ ውሻ አሰልጣኝ ማለት ነው አንገቱን ደፍቶ እንዲወጣ ፈልጋለሁ ከሜዳዬ። ያ ውሻ ማርቲኔዝ፣ ውሻ አስቀያሚ ማርቲኔዝ ማለት ነው። እንዲህ ቆሻሻው ማርቲኔዝ ማለት አቀርቅሮ እንዲወጣ ፈልጋለሁ። ዋንጫም ለመብላት ማለት ነው ይሄ ጨዋታ ግድ ነው ማሸነፍ ማለት ግድ ነው። ከሙሉ ብልጫ ጋር ማለት ነው። በ3-0 በክሊንሺት 3 ጎል ለጠፍ ካላደረገልኝ አርቴታ አንጀቴ ቅቤ አይጠጣ። ተቃጥያለሁ። በዚህ ሰውዬ ተቃጥያለሁ። እንዲህ በቀል እፈልጋለሁ። ሪቬንጅ እፈልጋለሁ። ሪቬንጅ ማለት ነው ኃይለኛ ሪቬንጅ እፈልጋለሁ።
ኃይለኛ ማለት ነው። ኮፕሊክ ሼር አድርጉልኝ ቪዲዮውን ቤተሰብ ቫይራል እንዲወጣ ፈልጋለሁ። 3-0 ልጥፍ እንዲያደርግ በክሊን ሺት አንድ ጎል እንኳን እንዳትገባ አንድ ጎል አልፈልግም። ልጥፍ እንዲያደርጉልኝ በቃ ጨርሻለሁ። ዛሬ አርስዬ ማለት ነው ጌቷን ትገጥማለች ቪላን ማለት ነው እና ሌሊት መጫወትም ምን አይነት ስሜት እንደሚኖረው ምናምን በዛውም ታዩታላችሁ እና ከጌታችሁ ጋር ትጫወታላችሁ ማለት ነው። ዛሬ ቪላ አርሰናልን ዛሬ የሚያሸንፍ ከሆነ እመኑኝ ዋንጫውን ይበለዋል። እመኑኝ እንደ ሌስተር ማለት ነው። ነገር ግን አርሰናል ዛሬ ላይሸነፍ ይችላል። በሜዳው ነው። በዛ ላይ ደግሞ ተጫዋቾቹ ምናምን ተመልሰውለታል ምናምን ላያሸንፍ ይችላል። ቪላ ያሸንፋል ብዬ አላምንም። አርሰናል በኤሚሬትስ እጅ ላይ ሰጥ ይችላል። ነገር ግን ነጥብ እንኳን የምታስጥሏቸው ከሆነ ማለት ነው ለሲቲ ትልቅ ነገር ነው የምታረጉ። መንገዱን ትጠርጉላችኋላችሁ ማለት ነው ለሲቲ። ስለዚህ ቢያንስ አቻ ውጡና የስፖርት ደጋፊውን አስደስቱት ሁሉንም ማለት ነው። ያው ሁሉም አርሰናል ጋር እንደሚቋጠር ግልጽ ነውና ቢያንስ አቻ ወጣችሁ የስፖርት ፋሚሊውን አስደስቱት። ሲቲ ከነሱ ጋር እንግዲህ በነጥብ እንዲፎካከር አድርጉት እስኪ እንደምንም ብላችሁ ማለት ነው። ማሸነፍ እንኳን ከባድ ነው። ዛሬ ለምሽቱ የቪላ ጨዋታ መሆን ያለባቸው ወይም መደረግ ያለባቸውን ወሳኝ ነጥቦችን ልንገራችሁ ማለት ነው። በደንብ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ሼር አድርጉት። ይህ ቪዲዮ ሲመጣላችሁ ላይክ ከማድረግ ጀምሩ። በቅድሚያ ዴክላን ራይስ መሃል ሜዳ ስፍራ ላይ መጫወት አለበት። እንደባለፈው ፉልባክ መጫወት የለበትም። መሃል ሜዳ ስፍራ ላይ ፊዚካል ባትሉንም ምናምኑን ወርክሬቱንም ማግኘት እንድንችል ዴክላንን መሃል ላይ ማግኘት ግዴታ ነው። አንደኛ ማለት ነው። ሁለተኛ ሚኬል ሜሪኖ መጀመር የለበትም። ጨዋታውን ከጀመረም ፎልስ ናይን ሆኖ እንጂ መሃል ሜዳ ላይ መጀመር በፍጹም የለበትም። በጣም ቀስ ይላል። ኢንተንሲቲው የወረደ ነው። እያንዳንዱ ፊዚካል ባትል ሳይቀር ፊዚካሊ ትልቅ ነው፣ ግን ይሸነፋል፣ ቡሊ ይደረጋል በተጋጣሚ ቡድኖች እንዳየነው ከሆነ ሃይ ኢንተንሲቲ የሆነውን የፉትቦል ፖዚሽን በማቀዝቀዝ ምናምን ነው የሚታወቀው። ሚኬል ሜሪኖ ፓሰር ነው ምናምን የሚገርም ተጫዋች ነው፣ ግን ይብራ መሃል ሜዳ ላይ እንዳይሰለፍ። በቪክቶር ዮከሬሽ መጀመር አለበት። ፕሬስ ሲያደርግ አስደናቂ ነው። የተጋጣሚ ቡድን ተከላካዮች 3ም 4ም ሆኖ ቪክቶርን ማርክ ለማድረግ ይጥራሉ። ያኔ ቡካዮ ሳካ፣ ጋብሪኤል ማርቲኔሊ፣ ሊያንድሮ ትሮሳርድ ስፔስ ያገኛሉ፣ ያጠቃሉ፣ ጎል ያስቆጥራሉ። ስለዚህ በቪክቶር ዮከሬሽ መጀመር አለበት። ሌላው ማለት ቡካዮ ሳካ በዚህኛው የውድድር ዓመት እየተመለከትነው ያለነውን ሰልፊሽነት አቁምና ከቡድን አጋሮች ጋር ተጫወት። ሁሉም ኳስ ወደ ጎል አይመታም። የተገኘው ኳስ ሁሉ ወደ ጎል አይሞከርም። አንዳንድ ጊዜ የተሻለ ቦታ ላይ ለሚገኝ ቡድን አጋሩ ኳሱን አቀበልና ጎል ያስቆጥሩ እነሱ። አንተም አሲስት አስመዝግብ። በተለይ ቪክቶር ዮከሬሽን ተመልከተው እባክህ ቡካዮ ሳካ። ሌላው ማርቲን ኦዴጋርድ ከሳካ ጋር ብቻ መጫወትን አቁምና ከ10ሩም የቡድን አጋሮች ጋር ተጫወት። ኳሱን በስሩ ቦል ወይም በሎንግ ፓስ ማለት ነው 30-40 ሜትር ወደ ግራም ወደ ቀኝም ወደ ኋላም ወደ ፊትም እስኪ ጣለው። በቃ የቀኙን ኮሪደር ብቻ እየታከክ የቀኙን ብቻ ከሳካ ጋር እየታከክ መጫወቱን አቁም። ከዛስ በመልሶ ማጥቃት ወይም በፈጣን ትራንዚሽን ስንጫወት የተጋጣሚ ቡድን አታክ ስናደርግ ኳሱን አታቀዝቅዘው። በሚገርም ፕሮግሬሲቭ ፓስ ተሳተፍ እስኪ የ20-30 ሜትር የቀጥተኛ ይሄ ፍሮንት ፓሶችን ስትሬት ፎርዋርዶችን እስኪ አድርግ እስኪ። ሌላው አጥቂውን ተመልከተው፣ ዮከሬሽን ተመልከተው። ማርቲን ኦዴጋርድ ይህን ነገር አስተካከል። ሌላው ጋብሪኤል ማጋልሽ መጀመር አለበት ጨዋታውን፣ ምንም ጥያቄ የለውም። ዊሊያም ሳሊባ፣ ጋብሪኤል ማጋልሽ፣ ሪካርዶ ካላፊዮሪ እና ዩሪያን ቲምበር ከጀርባ ባክፎሩ ላይ ልናገኛቸው ይገባል። ቡድናችን ያሸንፋል። ኤቨሬጅ ኤዜ ከመቀመጫ ወንበር ነው መነሳት ያለበት በዛሬው ጨዋታ ማለት ነው። ማርቲን ዙቢሜንዲ ይጀምራል። ማርቲን ኦዴጋርድ ይጀምራል። ዴክላን ራይስ መሃል ላይ ይጀምራሉ። ከፊት ደግሞ ሳካ ማርቲኔሊን ይመርጣለሁ ለዛሬው ጨዋታ። ከዛ ቪክቶር ዮከሬሽ ነምበር 14 ካሞን ዩገነርስ እናሸንፋለን። ሰዓቱ አልደርስ ብላችሁ የአስቶን ቪላን ውጊያ በጉጉት እየጠበቃችሁ ነው። ይገባኛል። ይሄ ውጊያ ነው፣ ጫወታ አይደለም። ይሄንን ውጊያ ማለት ነው ትጥቃችንን ታጥቀን ይሄንን ውጊያ በድል እናጠናቅቃለን። አንተ ቶፕ ዋን ላይ ያለው የአርሰናል ደጋፊ፣ አንቺ ቶፕ ዋን ላይ ያለሽው የአርሰናል ደጋፊ with every competition ቻምፒዮን ሊግ፣ ፕሪሚየር ሊግ፣ ዛሬ ቀኑ የሞት ሽረት ቀን ነው። ወይ ለመኖር ወይ ለመሞት ነው። ዱ ኦር ዳይ። ጠላት ጥርሱን ቦርሾ ልዝቅብን ተዘጋጅቷል። ጠላት የትርፌ ደጋፊ፣ የሼባ ደጋፊ፣ የቼላ ደጋፊ፣ የሲቲ ደጋፊ
እመነኝ ነገ አንገትህን ቀርቅረህ እኛ ሰላም ማለት ይከብድሃልና ብዙም እላፊ ባትቋጥር ይሻላል። እናሸንፋለን። ማንኛውም የአርሰናል ደጋፊ ዘና ፈታበል። ዛሬ ቀኑ የድል ቀን ነው። ውጊያውን እናጠናቅቃለን፣ በድል እናጠናቅቃለን። ይመቻችሁ። ይሄን ቤት ኮፒ ሊንክ ሼር ማድረግ እንዳረሱ። ማን ነው የአርሰናል ደጋፊ? ይመችህ። አርሰናል ዘንድሮ በኤምሬት 13 ጨዋታ አሸንፏል፣ አንዱን አቻ ወጥቷል፣ እሱንም ከሲቲ ጋር እና ዘንድሮ በኤምሬት መሸነፍ ጭራሽ አመቱ ሙሉ አንሸነፍም። ቪላን ዛሬ ልጥፍ ነው የምናረጋት። ይኸውልህ ባለፈው የእኛን ስትሪክ አበላሽተውታል። 18 ጨዋታ ተከታታይ ያለ መሸነፋችን እነሱን ያበላሹብን፣ ዛሬ ደግሞ እኛ እነሱን እናበላሹዋለን። 11 ተከታታይ ጨዋታ አሸንፏል። ዛሬ እኛ እንሰጣችኋለን። ጀመው ግምታችሁን ኮሜንት ሴክሽን ላይ ያስቀምጡልን። ኮፒ ሊንክ ሼር ፖስት እንዳይረሳ። ፎሎ እያደረግን ጀመው ፎሎ እያደረግን ቪላን ዛሬ እንዴት ማሸነፍ እንዳለብን ቁጭ ብለህ ታያለህ። ቋጣሪ እስከ 7 ሰዓት ቁጭ ብለህ ታያለህ። ዛሬ ይመች ቤተሰብ። አርሰናል በአስቶን ቪላ ዛሬ ከተሸነፈ የእሁዱ ቅዱስ ገብርኤል ምስክሬ ነው። ከኮሜንት ላይ ራንደምሊ 3 ሰው መርጥና ነገ ምሳ አብረን እንበላለን። ቪዲዮንም ምሳ ከበላን በኋላ ለናንተ ለጀማው እለቅላችኋለሁ ማለት ነው። አርሰናል ተሸነፈ ማለት ቤተሰብ እኔ ምን በቃ መዋሸት አልፈልግም። የኔ የደስታ ምንጭ ነው አርሰናል መሸነፉ ማለት ነው። ስለዚህ ይቅናል ባይዘው የኔ ብቻ ሳይሆን የሁላችንም ቋጠሮ ነው አርሰናል መሸነፉ። ይሸነፍ እንዳልኳችሁ ከኮሜንት ላይ እናደርገዋለን። መልካም ቀን። የዚህ ጨዋታ ወሳኙ ነገር ምን መሰላችሁ? አሁን ሞመንተምን ማስቀጠል ነው። አሁን 3 ተከታታይ ፕሪሚየር ሊግ ድል አለን። እሱን አስቀጥለን ወደ 4 ማንሳደግ መቻል አለብን። ቀጣይም እንደዛው እያስቀጠል ከመቀጠል አንጻር ነው እንጂ አስቶን ቪላ አሁን ልንገራችሁ አንድ ነገር፣ አርሰናል በዚህ ጨዋታ አይሸነፍም፣ አቻ አይወጣም። በጣም እርግጠኛ ነኝ። ኢንኬዝ ቢሆን እንኳን ወይ አቻ ቢወጣ ኢንኬዝ ቢሸነፍ እንኳን ምንም የሚፈጠር ነገር የለም። ይሄን አውቃችሁ አርሲዎች፣ ይሄን አውቃችሁ ምንም የዓለም ፍጻሜ ጨዋታም አይደለም፣ ምንም አይደለም። በቃ ጀስት 3 ነጥብ መሰብሰብ ያለብን ጨዋታ ነው። እንደዛ አድርጋችሁ ቁጠሩት፣ እንደ ኖርማል ጨዋታ አድርጋችሁ ቁጠሩት። ከዚህ የተለየ ነገር የለውም። በእርግጥ በሜዳቸው አሸንፈውናል። ስለዚህ አሁን በሜዳችን ዋጋቸውን መስጠት አለብን በቃ እንጂ ከዛ ምንም የተለየ ነገር የለውም። እንቀጥላለን እያሸነፍን ማለት ነው አርሲዎች። ይሄ እንደዚህ እንደሚወራው ምናምን በቃ አስቶን ቪላ እንደዚህ እሱን ተውት አርሲዎች፣ እሱን ተውት። አክቹሊ በጣም የዚህኛው አርሰናል በጣም ትልቁ ነገር ምንድነው? በጣም አርቴታ ሜንታሊ በጣም ሞንስተር አድርጓቸዋልና ስለዚህ ምንም አያሳስብም። ጨዋታው ገንድሰነው አስቶን ቪላን እንቀጥላለን ማለት ነው አርሲዎች። እኔ ይሄን ጨዋታ 3-0 እናሸንፋለን ብዬ አስባለሁ። ኦን ታርጌት ይሞከርብን ይችላል፣ ግን በክሊንሺት እንወጣለን ብዬ አስባለሁ። እናንተስ ግምታችሁን እስኪ ኮሜንት ላይ ንገሩኝ። ይመቻችሁ። ይህን ቪዲዮ ደግሞ በደንብ ሼር ኮፒ ሊንክ ያለ በቀል ያረገዘ ፍልሚያ፣ ምርጥ ፍጥጫ፣ ምርጥ ጨዋታ ዛሬ በእንግሊዝ ፕሪሚየር ሊግ 19ኛ ሳምንት ጨዋታ ምሽት 5 ሰዓት ላይ ኤምሬትስ ላይ አርሰናል አስቶን ቪላን የሚያስተናግድበት ጨዋታ ይጠበቃል። ከአርሰናል በግፍ ተሰናብተናል ብሎ አርሰናል ላይ ቂም የያዙት አሰልጣኝ ኡናይ ኤምሪና ግብ ጠባቂያቸው ኢሚሊያኖ ማርቲኔዝ አርሰናልን ደጋግሞ ከዋንጫ ጉዞ አሰናክለውታል። በዘንድሮው ውድድር ዓመትም አርሰናል ከተቀናቃኙ ማንቸስተር ሲቲ የነበረውን የ5 ነጥብ ልዩነት እንዲጠብበት ያደረጉት አስቶን ቪላዎች ናቸው። ቪላ ፓርክ ላይ በመጨረሻ ደቂቃ ላይ ባስቆጠሯቸው የሚሊያኖ ቡንዲያ ጎል አማካኝነት ድል በማድረግ የአርሰናልን የተከታታይ የማሸነፍ ጉዞ ያስቆሙበትን ሂደት መፍጠራቸው ይታወሳል። ዛሬስ ምን ይፈጠራል? ዛሬ በቀሉ በሁለቱም በኩል ነው። ከዚህ በፊት ኢሚሊያኖ ማርቲኔዝ እና እንደዚሁም ኡናይ ኤምሪ ከአርሰናል በግፍ ተሰናብተናል ብሎ ያረገዙት በቀል አሁን ደግሞ አርሰናሎች ከዋንጫ ጉዞ እያሰናከሉን ነው በሚል አሰልጣኝ ሚኬል አርቴታን ጨምሮ የቡድኑ ተጫዋቾች ከፍተኛ የበቀል ስሜት ይዘው የሚገቡበት ጨዋታ እንደሚሆን የሚጠበቅ ይሆናል። በአርሰናል በኩል በዛሬው ጨዋታ ላይ ጋብሪኤል ማጋሌሽ በቋሚ 11 እንደሚጀምር የሚጠበቅ ሲሆን ጁሪያን ቲምበርም ከጉዳቱ አገግሞ በዛሬው ጨዋታ ላይ ይተሰለፋል ተብሏል። ቤንጃሚን ዋይት እና እንደዚሁም ሪካርዶ ካላፊዮሪም በዚህ ጨዋታ ላይ የመድረስ ዕድል እንዳላቸው እየተነገረ ይገኛል። ሙስኬራ ዶማን በዛሬው ጨዋታ ላይ የመድረስ ዕድላቸው ወይም በዚህ ጨዋታ ላይ የመሳተፍ አቅማቸው ሙሉ በሙሉ የተሟጠጠ ሲሆን ቤን ዋይትም በዚህ ጨዋታ ላይ ምናልባት በአስቸኳይ ሁኔታ ሊመጣ እንደሚችል የመረጃ ምንጮች እየጠቀሱ ይገኛሉ። በአርሰናል በኩል ብዙ የጉዳት ዜናም የለም። ከሀቨርዝም ከጉዳቱ አገግሞላቸዋል። በተቃራኒው አስቶን ቪላ በጉዳትም በቅጣትም በርከት ያሉ ተጫዋቾችን ያጣሉ። ተከላካዮቻቸው ፓው ቶሬስ እና ታይረን ሚንግስ በጉዳት ምክንያት አይኖርም። ማቲ ካሽ እና እንደዚሁም ወሳኙ አማካይ መስመር ተጫዋቻቸው ካማራ በቅጣት ምክንያት የማይኖሩ ተጫዋቾች ናቸው። አርሰናል ይህንን አጋጣሚ ይጠቀማል። የበቀል በትሩንስ አስቶን ቪላ ላይ ያሳርፋል ወይ? በእጅጉ የሚጠበቅ ነው። ሚኬል አርቴታ አንድ ነገር ቀምሬያለሁ፣ አንድ ሐሳብ አለኝ፣ እሱን ግን አልነግራችሁም፣
ጨዋታው ላይ ጠብቁኝ ሲሉ ተደምጠዋል። አስቶን ቪላ ጨዋታውን ካሸነፈ ከአርሰናል ጋር የነበረው የነጥብ ልዩነት ከ3 ወደ ምንም ያጠባል። ነጥባቸው እኩል ይሆናል ማለት ነው። እንደዚሁም ለማንቸስተር ሲቲ ሰርግና ምላሽ ይሆንላቸዋል። ሰንደርላንድ ካሸነፉ በመጪው ሐሙስ የፕሪሚየር ሊጉ መሪ ይሆናሉ። አርሰናሎች ድል ካደረጉ ደግሞ ከአስቶን ቪላ ጋር ያላቸው የ3 ነጥብ ልዩነት ወደ 6 ማሳደግ ብቻ ሳይሆን ሲቲ ላይም ተጽዕኖ መፍጠራቸውን የሚቀጥሉ ይሆናል። አሪፍ ጨዋታ፣ አሪፍ ፍልሚያ በኤምሬትስ ስቴዲየም ምሽት 5 ሰዓት ላይ እንድንገናኝ ግብዣችን ነው። ይመቻችሁ። እስከዛው እስኪ ውጤት ይገመት፣ ሐሳብ አስተያየት ሰጥ። ይመቻችሁ። ዛሬ ማታ 5 ሰዓት ላይ ከአስቶን ቪላ ጋር እንጫወታለን ማለት ነው። በዚህ ሲዝን ምን አይነት ቲም እንዳለን የምንመለከትበት ጨዋታ ነው ዛሬ የምንመለከተው ማለት ነው። ከዚህ ዓመት በፊት ትዝ ይላችኋል አይደለም? 2-0 እየመራን 2 ወጣን፣ 2-0 በሜዳችን። ይሄ ቲም አሰቃይቶናል 2 ዓመት። መቼ ነው ያሸነፍነው? 2022 ጄሱስ እና ማርቲኔሊ ምናምን የሚያገቡ ጊዜ 3-1 ያሸነፍነው ጨዋታ ማለት ነው። ከዛ ጨዋታ በኋላ በሜዳችን 2-0 2 ወጣን። ዛሬ ግን ማለት ነው ሁሉም ነገር የሚቀየርበት ቀን ነው። በደንብ ስሙኝ ማለት ነው። ዛሬ አስቶን ቪላን ጨዋታውን ማለት ነው 3 እና ከዛ በላይ ነው አግብተን የምናሸንፈው። በደንብ ስሙኝ። ዛሬ ጨዋታ ውስጥ ማየት እንፈልገው ፍርሃት አይደለም፣ ወኔ የተሞላበት ጨዋታ። ገብተው ሁሉንም ተጫዋቾች ማለት ነው የአስቶን ቪላ መደብደብ ነው ያለባቸው። ምንም ጥያቄ የለውም። ዛሬ ከተሸነፍን ምንም ኤክስኪውዝ ማቅረብ አንችልም። ይኸውላችሁ እየሰማችሁ፣ ከተሸነፍን አንችልም። ምንም ኤክስኪውዝ ማቅረብ አንችልም። በቃ ከተሸነፍን አንችልም። ጋብርኤል ተመልሷል። ሳሊባ አለ። ቲምበር እረፍት ተሰጥቶት ነው የተመለሰው። ካላፊዮሪ ነው ትንሽ የሚያሰጋው። ሙሉ ቲማችን አሪፍ ነው። ሙሉ ቲማችን ማለት ምንም ኤክስኪውዝ የለንም። ዛሬ ከተሸነፍን ወይ አቻ ከወጣን ገባችሁ አይደለም? ማሸነፍ ነው። 3 እና ከዛ በላይ አግብተን የዋንጫ ቲም መሆናችንን ለሁላችሁም እናሳያችኋለን። ኤዲተሮች ልክ ጨዋታው ሲያልቅ ማለት ነው ይሄንን ቪዲዮ ኤዲት ታደርጉታላችሁ። ምን ዛሬ ይለያል ያልከኝ ምን አልክ? ዛሬ እኮ ወይ ሞት ወይ ሽረት ነው። አርሰናል 3 አማራጭ አለው። ይሄን ከተገነዘብክ ማለት 3 አማራጭ አለው። አንዱ ማሸነፍ ነው፣ ሁለተኛው ማሸነፍ ነው፣ ሶስተኛው ማሸነፍ ነው። ከዚህ ውጭ ውጤት ከጠበቅ ሞኝነት፣ ቂልነት ነው። እንተያያለን። ይሄን ጨዋታ አርሰናል ካላሸነፈ እውነት አርሰናል አይደል። በቀል ምን እንደሆነ ያሳያል። ኮሜንት ላይ የገባችሁ ውጤት ገምቱ። ከሰዓታት በኋላ የምለቀው ቪዲዮ አለ፣ ጊቫዌይ ይኖረናል። ያለ አርሰናል ምንም ፕሪሚየር ሊጉ አያምርም። የፈለገ ብንሰዳደብ፣ የፈለገ ዋንጫ እንዳይበላ ብንፈልግ፣ የፈለገ ነገር ብናደርግ ይሄን አምነን ልትቀበል ይገባል። ፕሪሚየር ሊጉ ያለ አርሰናል ምንም ደስ አይልም። እውነቴን ነው የምላችሁ። ሊሰርቦ ይችላሉ፣ ለጣላው ይችላሉ። ግን እኔ ያለ አርሰናል ማናደውም ምንም ማበሳጨውም ሁሉ ደስ የሚለኝ አርሰናልን ብቻ ነው። ለምን እንደሆነ አላውቅም። እስኪ ሐሳባችሁን ኮሜንት ላይ ነው። እሺ የመድፈኛው ቤተሰብ ነገ የሞት ሽረት ትግል እናደርጋለን ከአስቶን ቪላ ጋር እና 19 ቡድኖች ያው አንድ ቡድን 19 ሰው ምናምን 19 ቡድን የሚደግፍ አንድ ቡድን ተመሳሳይ ሰዓት ከኛ ጋር ነው የሚጫወተው። ግን የት ሊደርስ የኛን ጨዋታ ነው የሚታየው። ዓለም የኛን ጨዋታ ቁጭ ብሎ ነው የሚያየው። እኔ ከአንድ ቀን በፊት ቀድሜ ለምን እንደመጣሁልህ ልንገርህ በዚህ ቪዲዮ ነገ ምን አለ በለኝ አርሰናል ያሸንፋል አሳምኖ እና የተለመደችው ኦንጎል አትቀርም። ኦንጎል ከቀረች እኔ ቅር ይለኛል። ኦንጎል ከቀረ ቅር ይለኛል። እንደውም ቅመም ላርግለት ኮሜንት ላይ ነው ፌር የሆነ ሪዝነብል የሆነ ቅጣት አስቀምጡልኝ። አቻ ከወጣን ራሱ ቀጣል ሪዝነብል ይሆናል አይደል? ውርደቱ አካላዊ አይደለም መሆን ያለበት። እዚህ ጋር ነው ውርደቱ መሆን ያለበት። ገባ? የአካል ውርደት ምናምን ከኔ እንዳጠብቅ አባት ገባ አይደል? ኢሞሽናሊ ግን ሽንፈቱ ብቻ ራሱ ውርደት ስለሆነ ሌላ ምንም ነገር ብጨምርብኝ እችላለሁ ብዬ ነው ገምተው ስለማንሸነፍ ስለማንሸነፍ የአርሰናል ቤተሰብ እኛን ሊያጣጥሉን የሚሞክሩት እኮ ነው አስቶን ቪላ ተመጣጥነ ያለ ጋብርኤልና ያለ ሰሊባ ሊቨርፑል ያለ ቫንዳይክና ያለ ኮናቴ ሞክረው እስቲ ማን ሲቲ ያለ ገቫርዲዮልና ያለ ሩበን ዲያዝ ሞክረው እስቲ ሃንግማን ደግሞ ነው ያለ ቻለቦና ያለ ፎፋና አክቹሊ አቀለ መናገር ማሬስካ አስቀምጧቸውም ራሱ በባዲያሺል ስለሚያጫውታችሁ ኖርማል ነው። አያቷ ኖርማል ተለጠፍሻል ባዲያሺል እናስገብተሽ አንዱን ብቻ አስገብተሽ ለምን ፎፋና አልገባም ብላችሁ ታለቅሷል ነበር። እኛ ሁለቱም ሴንተር ባካችን ሳይኖር ነው በሜዳው 2-1 ያሸነፈን። ሌሎቻችሁ ሁላችሁም 2-1 እንዳሸነፈው ሊቬ ደግሞ በሜዳሽ ያሸነፍሽው በሜዳው ታገኘዋለሽ። ልክ ሌሎቻችን ያሸነፈን በሜዳው ነው። እኔ አሁን በሜዳዬ አሳይሻለሁ ነው የምልሽ። በተጨማሪ ደግሞ ኦን ጎል ምናምን የምትሉ ሰዎች እኔ ምን አገባኝ? እኔ ይመለከተኛል? እኔ ያገባኛል?
ሳንታ ተመልሷል ነው ምድር ካይ ሃቨርትዝ ባክ እንዴት አባሽ ደናፈክሽን ካይዬ ማን 9 ስተሽ 1 ስታገቢ ማየት እንዴት እንደናፈቀኝ ቻንሱን እኮ ክሬት እያደረግነው ነው ቻንስ ክሬሽኑ በጣም ከመብዛቱና ጫና በጣም ከመብዛቱ የተነሳ እኮ ነው ኦንጎል የምናገኘው ሲጨንቅህ እኮ ነው ሁሉንም ጌም ኦንጎል ሲገባ እኮ ድላል አንተ በኦንጎል ብታሸንፍ እንዴት አባ እንደምትጨፍር አውቃለሁ ምክንያቱም ዊን ኢዝ ዊን ሁሌ ሲሆን ደግሞ እነዚህ ኦንጎል ኤፍ ሲሆን ወይ ምን ተረኛል ምን አገባኝ እኔ ሲጨንቃቸው ነው ኦንጎል የሚያገቡት ሁሉም ኦንጎል ያገባል አስቶን ቪላ ኦንጎል ታገባል እንገናኛለን ስትሪም አረጋለሁ ነው ምልህ ስጨፍርብህ ወይ ደግሞ ስቃጠል ታየኛለህ ብያለሁ we are the gunners come on አልፈራውም የሚል አርሰናል ደጋፊ ካለ በዚህ ሰዓት በቃ አለ አይደል ራሱን ለማዝናናት ነው እንጂ የሚያስፈራ ጨዋታ ነው እንኳን አንተ ደጋፊው አይደለም ተጫዋቾቹም አሰልጣኙም በዚህ ጨዋታ ሊፈራሉ ቪላ ከዓመት ዓመት የዋንጫ መሰናክል እየሆነባቸው ነው ባለፈው ባለቀ ሰዓት አስቆጥሮ አሸንፏቸዋል አሁን ደግሞ ሚገርም ስትራይክ ላይ ነው ያለው በፕሪሚየር ሊጉ 7-8 ተከታታይ ጨዋታዎችን ማሸነፍ ቀላል እንዳልሆነ እናውቃለን ይሄንን ቲም ነው በሜዳው የምታስተናግደው አንተ ደግሞ የመጣህበት መንገድ ልክ አይደለም በኦንጎል ነው ያሸነፍክ የመጣው ባለፈው በብራይተን ነጥብ ላይ መጣል ዴቪድ ራያ ማመስገን አለባችሁ ይመስለኛልና በሱ ነው ነጥብ ሳጥሎ የመጣችሁት አሪፍ አቋም ላይ ያለ ቲምና ይሁን እንዲህ ያለ ያለ ቲም ነው የሚገናኙና አንደኛ ላይ አርሰናል ቢቀመጥም ለቪላ ይሄ የሚገርም ጨዋታ ነው ከሱ ጋር እኩል አድርጎት በጎል ብቻ የሚለያዩበት ደረጃ ላይ ነው የሚደርሱት ይሄ ጨዋታ እንኳን ለአርሰናል ደጋፊ አይደለም ማለት ነው እንዲሁ ለማየት ራሱ ይሄ ቲም አሁንም ዋንጫ ላይ በላ ነው ብለህ የምትገምተው ነውና አልፈራው የምትሉኝ አርሰናል ደጋፊዎች ካላችሁ አውቃችሁ ነው እንጂ ውስጣችሁ ያውቁታል ውስጣችሁ በጣም ያውቃልና የዛሬውን ጨዋታ በየትኛውም መንገድ በቃ ሞመንቶች ባያመልጡኝ ደስ ነው የሚለኝ እኔ ተርቢያው ጨዋታ ስለሚሻማብኝ ነው እንጂ የዛሬውን ጨዋታ ሲደገም ራሱ ባየው በጣም ነው ደስ የሚለኝና ከተሸነፍሽ ግን አላቅም አርቴታ ምን ሊያደርግ እንደሚችል አላቅም የ10 ምናምን ተጫዋች ሜንታሊ ሬዲ አድርጎ ድጋሚ ለዋንጫ ለመፎካከር መሞከር ዝግጁ ይሆናል ብዬ አላስብም የዛሬውን ጨዋታ በየትኛውም መንገድ 3 ነጥብ ማሳጣት ግዴታው እንዴ ማክሰኞ ደረሰ እንዴ ዛሬ ነው እንዴ የምንጫወተው ጊዜው እንዴት ነው የሚሮጠው እንዴ ትናንትና ሰኞ አልነበር እንዴ እንዴት ነው የሚሮጠው ቀኑ ቪላዎች ይመጡ ይሆን ኡናይ ኤምሬ ይዟቸው ይመጣ ይሆን አይመስለኝም ምናልባት ሊቀሩም እኮ ይችላሉ ሊቀሩ ይችላሉ እንዴት ነው የሚሮጠው እንዴ ይቻላል እንዴ መብራት ቢጠፋስ እንደ ሀሳብ ሙሉ ከተማው ቢጠፋስ ከፕላኔ የተለየ ቢያጠፉትስ ባይጫወቱ ዛሬ ቢቀርስ ቢራዘምስ ጨዋታው የሆነ ነገር ቢፈጠርና ባይጫወቱስ ግን እንጫወት ችግር የለውም እንጫወታለን ይኸውልህ አንተ የአርሰናል ደጋፊ ነህ በታላቁ የክለቦች ውድድር ሻምፒየንስ ሊግ ላይ የነገሰውን ክለብ ገንድሰኸዋል ጥለኸዋል ነው የምልህ ነገ ጠዋት ደረትን ነፍተህ ከአንገት ቀና ብለህ ይህንን የጀግኖች ማሊያ ለብሰህ ከተማው ላይ ትታያለህ ምክንያቱም አንተ ለሻምፒዮንስ ሊግ እየተወዳደረ ያለው የአርሰናል ደጋፊ እንጂ ላለመውረድ የሚንተፋተፈው የውያራው ደጋፊ አይደለም ትንሽ እኔ መጎረር ምናምን ስለማይመች አምብሉም ብዬ ነው እንጂ እኮ ዓለም ሁሉ ማንም ያውቃል ከአርሰናል ደጋፊ ብቻ አይደለም ዛሬ አስቶን ቪላን ኤምሬትስ ላይ በርበሬ አጥነን እንደምንልከው እኮ ዓለም ያውቃል ግን እኔ አልጎረርም ብዬ ነው አርሲዎች እውነት አይደል ኮሜንት ላይ ንገሯቸው በደምብ ይመቻችሁ ድል አርሲ እኔ ብቻ ነኝ 5 ሰዓት አልደርስ ያለኝ ማን ዛሬ ምሽት በእርግጠኝነት ማለት ነው የሚገርም ጣፋጭ በቀል የሆነ ጥም ነገር በቃ እጅግ በጣም እያንገበገበኝ ነው ምን እንደሆነ ብቻ ሊገባኝ አልቻለም 22 ተጫዋች ነው መሆንብህ ማለት ምንም ምህረት የሚባል ነገር እኔ ዛሬ ማለት በቃ ምን ልበል 5 ሰዓት ላይ ዝም ብለህ ጨዋታን ትተናና ምን ያደርግልሃል በቀል እንዴት እንደሆነ እግር ኳስ ምን አይነት የከፋ ነገር እንደሆነ 5 ሰዓት ላይ ኤምሬትስ ላይ እጠብቅሃለሁ ማንም እንዳትቀር እርግጠኛ ነኝ ከኔ ቀድመህ እንደምትገኝ አልጠራጠርም
እንዋጋ በለው